ደሳላችሁ ወይ ደሳላ ቆይ ንገረኝ ኪራን ተልኮን አንተ ራስህ ለምንድን ነው ያላረፍከው? ለምንድን ነው ያላረፍኩት? ምን ይሁን በእናንተ ምክንያት ነው። ሰምታል። አንቺ ራስሽ ችግር ያለብሽ ነው። አንቺ ደሳሽ አይደል? አንጀትሽ ከቤት ታዲያ ሻው ገና አሁን ገና አገባ ገና ናት ትጠይቀኛለህ ጀብ እንደሰራ ነገር ሚስቴር እኮ ነው። አንተ ሚስቴር እኮ ናት ያለችው የተጎዳችው ምን እንደደረገ ለኔ ምን ይሰራል? ለኔ ምን ይሰራል? አሁን ያንተ መረጋጋት አለመረጋጋት ምንድን ነው ይፈይ ወንድምሽ በእጅግ ሰበብ ውስጥ የምትገቡት። እሺ አሁን ሂዱልኝ ወንድምሽን አረጋግጡ። ሂዱልኝ ወዴት ነው የምንሄደው? አንሄድም ወዴት ነው የማትሄጂው? እኔ አልሄድም ብዬ ማየት አለብኝ። አንቺስ ደስ አለሽ አይደል? እኔ ገብቼ አያታለሁ። እኔ ገብቼ አያታለሁ። በጠብጠው ቆይ ለምን ነው በጠብጠው? ለምን ነው በጠብጠው? ለምን አትቀመጥ? ማሳበድ አይደለም። ለምን አትቀመጥ? አንተ ግን አዎ መታለ። አርፈህ ተቀመጥ። ሁላችሁ ሂዱልኝ ሁላችሁ ሂዱልኝ። ወይኔ ሂጂልኝ አንቺ ሂጂልኝ። እኔ ልጄ አንድ ነገር ውብዬ አንድ ነገር ትሁን አለቅህም። እየሰማኝ ነው አይደል? ልጄና ሚስቴ አንድ ነገር ይሁን አለቀን። በተአምር ምን ይብዛች? እሺ ናይ ምንድን ነው አደረከው? ቆይ ናይ ምንድን ነው? ናይ ሂዱልኝ። ዞር በይ አንቺ። ሂዱልኝ ምንድን ነው እያደረግሽ ያለኸው? ይሄ ሁሉ ነገር እናንተ ምክንያት ነው። እናንተ ናችሁ ይሄን ሁሉ ያደረጋችሁ። የምር አልፋታችሁ። ጀመረ አልፋታችሁ። እናንተ ናችሁ ያደረጋችሁት ይሄን ነገር። በቃ ነገሩን እናስተካክላለን። በቃ ምንድን ነው ያልሽኝ ያለሽ? እናንተ ናችሁ ይሄን ሁሉ ነገር ያመጣችሁት። የምር ተረጋጊ። እንደ ወንድምሽ ስሜቴ መሆን ያስፈልጋል። አንድ ነገር ከእናንተ አላታለሁ። ምንም አትሆንም። አንድ ነገር ትሁን። ምን ማለት ነው? ምንም አትሆንም። ይሄን ነገር በውስጥ እንጨርስ አላልኩም ወይ ነገር የኛ ችግር አይደል? ታዲያ ምን እናድርግ? በቃ ነገሩን ካልፈታው ተኝቼ አላልኩም ብላ እኮ እሷ ባትኖርና እኛ በዛናት ባንመጣም ትመጣለች። ይኸው ነገር እርጉዝ ናት ብዬ ነግሬያችሁ ነበር እኮ። ይኸውልሽ ብቻዋን ታገኛትና ማለት ነው ብዬ ብቻዋን አግኝታትና ልጅቷን አግኝታ ምንድነው ምንም ባይመስለኝ ጊዜ ይመጣል እንዴ? ምንም ባይመስለኝ ጊዜ ብትመጣ አግኝታት ነግራት ነው ወይ ከዚህ የከፋ ነገር ነው የሚያጋጥመው? ለምንድን ነው እሷንም ልጅቷንም እናንተንም ከዚህ በኋላ ማየት አልፈልግም። በቃ ጠፉ ከኛ አጠገብ ሂዱ። በቃ ይሄን መዘዝ ሁሉ ያመጣችሁት እናንተ ናችሁ። ትሰማለህ? እናንተ ናችሁ ይሄን መዘዝ ያመጣችሁት። ሂዱ በቃ ከዚህ ሂዱ በቃ። ምንድን ነው መረጋጋው? በእኛ ምክንያት እኮ ነው እንዲሆነችው። በእኛ ምክንያት ነው እንዲሆነችው። አንቺ ተረጋግተሽ ወንድምሽን ማረጋጋት አልቻላችሁም። ገባሽ? አንድ ነገር በወንድምሽ ምክንያት ነው ሁሉ ነገር የተፈጠረው። ማንም የለም። ይኸውልሽ ልጅቷ እድሜውም እኛ ይዘና ባንመጣም ቤት ድረስ ትመጣልሽ ነበር። አንደኛ፣ ሁለተኛ ደግሞ ተረጋግተሽ ማረጋጋት። በቃ ከዚህ በኋላ እናንተም ልጅቷም ሆናችሁ ልናያችሁ አንፈልግም። በቃ ከህይወታችን ውጡ። አለቀ በቃ። አትበጥጡን። ምን ይሰደው አንድ ነገር ብትሆንስ? ቆይ ቢቀርብንስ? እርጉዝ እኮ ናት። አንድ ነገር ብትሆንስ? ቆይ እኛ አይደለም ልጅቷ ናት ቤት ድረስ የመጣችው ነው አስተናውጣለን ብለን እኛ ሰው እንትን ብለን እሺ በቃ አሁን ምን ይመጣ ነው? እኛ ምን ይፈጣል? ደስ አላችሁ? ሻማ አብሮ ሂዱና ሂዱ። ሻማ አብሮ ያልገባሽ ነገር ምን መሰለሽ? እኛ ተከትለናት የመጣ ነው። እንደኔ ነገር እንደሚፈጠር ማናቀም ነበር። ለምን አትረጋጊም? አሁን መፍትሄውን እናስብ። ለምን ነው የምትይዙ? ለምን ደግሞ አትረጋጊው?
አንቺ እኮ ባሽ እኮ ከሱ በእኛ ኬዝ እኮ ነው ይሄ ሁሉ ነገር የመጣው። እናንተ ባመጣችሁት ኬዝ ነው ይሄ ሁሉ ነገር የሆነው። አይመለከተኝም። በቃ ሂዱ በቃ ከዚህ በኋላ ሂዱ። ወንድምሽን አረጋጊ። ምንም እንደተረጋጋው ነገር የለም። አሁንም ትመጣለች፣ ትፈጥራለች። እኛ ችግር የለውም እንሄዳለን። የምንም ማንንም ማየት አንፈልግም። ልጅቷ ያለ በቃ ውጡልን። ይሄ የውሸት ታሪካችሁን ይዛችሁ ሂዱ። በቃ አለቀ። ውሸት አያረግም ወንድሜ፣ አያረግም። 4 ነጥብ አያረግም። በቃ አላረግም። የሱ ስልክ አለ ራሳችሁን የለም። ይሄ ስለዚህ ነገር አናውራ፣ ስለዚህ ነገር አናውራ። ዋናው ውብዬ አቀነባብራችሁ የመጣችሁት በቃ 4 ነጥብ አቀነባብረው እውነቱን እናወጣዋለን። አንድ ነገር አዳምጪ። አምኗል። ስልኩን ነው አለ ውብዬ በሱ በቃ አውቃ እሷ ትዳራቸውን ልበጠብጥ ነው የመጣችው። ትዳራቸውን ልበጠብጥ ነው የመጣችው። ውጡ በቃ ሂዱ በቃ። ወንድምሽ እርግጠኛ ነሽ? ወንድምሽ አሁን እኮ ታማለች እዛ። አሁን ውብዬ ብቻ ተረጋግተሽ አረጋጊው። በቃ ናሂን ተረጋግተሽ አረጋጊው። በቃ ይሄን ሰላም ሁሉ ነው ውብዬ